እሙሙ እየተላላካችሁ ደግሞ የአረብ ሀገር ሴቶች ሚዲያውን ያዛችሁብን፣ አጨናነቃችሁት፣ ዓለም ሳቀብን። ሁልጊዜ እናንተ የወንድ ብልት ፍላጎት ነው እንዲህ ያላችሁ የአረብ ሀገር ሴቶች። ምን ነው ጠማችሁ ግን የዚህን ያክል? እሙሙሽን የምትልኪ ወይ ዱባይና ብለሽ አትለመጭም? አንቺ የልምጥልሽ አሳፈራችሁት ኢትዮጵያኖችን። እስላም ክርስቲያን እየተጋባችሁ እንደ ሀቢባና እንደ ባሏ እምነቱን አረከሳችሁ። ዴዲዎች አረከሳችሁት። ሂጃብ ለባሽ እስላሙን አስጠላችሁት። ነጠላ ለባሽ ኦርቶዶክስን አስጠላችሁን። በቃ አስጠላችሁን። መሀይሞች ሆናችሁ እሙሙ እየተላላክሽ የአረብ ሀገር ሴት አሁን 80 እሙሙ ነው የተያዘ። በጣም ነው የገረመኝ ልከውልኝ። እንዲሁ የሙሙ ክፋት ደግሞ አንተ ያንዳንዱ ጫካ ነው፣ ያንዳንዱ የተጠበሰ አሳ ይመስላል። እንዲሁ እንዴት አድርገው ቢልኩት ነው አልኩኝ እኔ። በጣም ይገርመኛል። አንዷን እኮ ሙሙ ተይዞባት እሪ ስትል ከርማ ከቤታዮ ጋር እኮ ኦርቶዶክስ ብላ ለመዘመር መጣች። ፍትሐ አውራሪ የሚሉት ደግሞ አቡነ ዘበሰማይ ጀመረ ዲያቆን ነኝ ብሎ መጣ። ተመልከቱ። እንደዚህ ነው የገጠመን ነገር ጎበዝ። ሶሻል ሚዲያ ላይ የመሀይሞች መፈንጫ ሁኗል። እኔ በጣም አዝናለሁ ለዴዴዎች በተለይ። ዴዴ ግን እስከ መቼ ነው የምትነቁ? አንድ እስላም ትቀልድባችሁ፣ አንድ ክርስቲያን ይቀልድባችሁ። ሁለቱም ቁርአን በፍጹም ክርስቲያን ያግባ አይልም። ቃፊር ነው እንደውም አባረው ነው የሚል። ንጹህ እምነት ነው ብሎ ነው የሚያስብ። ኢስላም ሰላም ነው ብሎ እኮ ነው የሚያስብ። ክርስቲያኑ ደግሞ ነው እነዚህ ውሸት ነው፣ ሙሐመድም እንዲህ ነበር ብሎ ይጽፍላል። ነጩም ተናግሯል። ፋክቱ እሱ ነው። ባይዞ ሃይማኖተኛ ባይዞ ዱቄታም፣ ሁለቱም ዱቄት ነው ለኔ። በሙሐመድ የሚጣላ ካለ በኢየሱስ የሚጣላ ሰው ካለ ዱቄታም ኢትዮጵያዊ ነው። ታሪኩን ጠለቅ ብለህ ስታውቅ ሌላ ጉዳይ ነው። ምንም የሚያጣላ ነገር የለም። ስለ ጾም ብላችሁ ሁለታችሁ ጾም አላችሁ። የሀቢባ ቤት መበተን የለበት? እስኪ የስ ኦር ነው? የሀቢባ ቤት መዘጋት ወይም መበተን አለበት? በጣም ብዙ ኢትዮጵያኖችን እያሳሳተ ነው። ለምን በሉ? አንደኛ የተከበረውን እስልምና ክርስቲያን አገባው ብላ ልጆቼ ደግሞ አስጠመቅኩ እያለች የሌለ በዓለም ላይ ታሪክ የምትወሽናል። አንድ ሁለተኛ ባልዩ ክርስቲያን ነኝ ብሎ እስላም አግብቷል። ኦርቶዶክስን እያረከሰው ነው። ሁለት ሶስተኛ ሴት እህቶቻችን እሙሟቸው እየሄደ እዚያ መጋለጥ ምን አመጣው? ታሪካቸው እየተቀረጸ ነገ እኳ ትዳር ቢይዙ ወደ ሀገር ቤት ቢመለሱ ገና እኮ 16 ዓመት ናቸው፣ 18 ዓመት ናቸው። ማፈሪያ የሚሆን ቪዲዮ እያስቀመጡ ነው። ስለዚህ እኔ ውሸታም ነኝ ማለት ነው? እስኪ እንነጋገርበት። እስኪ ፖለቲካ ነው ዛሬ እያወራ ይሄ ለፋኖ ራሱ እነዚህ ዴዴዎች ይጠቅሙ ነበር። የሀቢባ ቤት የምታዩ ሰው ካያችሁ ጅጅክያ ቤት የሚገባ ሰው ካለ መሀይም ብዙ አሉ። ሶሻል ሚዲያ ላይ መሀይሞች መጠራቀሚያ ነው። ጅጅክያ ቤት የምታዩ መሀይምና ዘረኛ ነው። ቤታዮ ቤት የምታዩ ተሳዳቢና ይሄ ምናምን ኩንታል ተሸካሚ በረንዳ ዳሪ ነው። እሙሙላሽ ነው። ሀቢባ ቤት የምታየው ውሸታም ሃይማኖተኛ ነው። ክርስቲያኑም፣ ፕሮቴስታንቱም፣ ኦርቶዶክሱም። ለምን ሁለቱ እስላምና ክርስቲያን። እኔ ሀቢባ ባሏ እስላም ቢሆን ኖሮ እኔ ችግር የለብኝ፣ አያገባኝም። ወይ ደግሞ ሀቢባ ክርስቲያን ሆና ሁለቱ ክርስቲያን ቢሆኑ አያገባኝም። ግን ስራዋን አሁንም እቃወመዋል። ሴቶችን አፍና ይዛ ንግድ ነው ያደረገችው። እሷ ቁጭ ብላ ነው የምትበላው። ባሏም እሷ አይሰሩ። ቪዲዮ ላይ ቀሪ ታሪክ እያስቀመጡባቸው ነው። በምን ይቀናል ደግሞ? ምኑ ነው የሚቀና? በዴዴዎች ምን ሊያረጉልኝ? ዴዴ ጋር እኮ ምንም እኮ የሚገኝ ነገር ዴዴ ብታረግፍ አበባ ነው። አንበሳ የምትወረውር መሰለ። ደሞዟ እኮ 1000 ድርሃም ነው። ዱቄታ ስለተጋለጥክ ነው። ጾም ነው የምትል ትክክል ነው። ጾም ማለት እኮ እውነትን መናገር ነው። ጾም ማለት ለተጎዱት መቆም ነው። ጾም ማለት እንዲህ አይነቱን ማባረርና ማራገፍ ነው። የአረብ ሀገር እህቶቻችን ታስረዋል ነው። በእሙሙ ምክንያት ይዟቸዋል። እሙሟቸውን እየያዙ መጫወቻ ያደረጓቸው። 10,000 ሰው ይገባና ይቁጭላል። አንደኛ ቲክታክ ይከፍላል።